ውድ ወንድሞቼ እህቶቼ ወዴት እየሄድን ነው? እንግዲህ እንደሚታወቀው አላህ Subhanahu Wa Ta'ala በቀንም በሌሊትም የምንሰራቸው ወንጀሎችን ይሰትረናል። አላህ አንዱ ስሙ ሰታር ነው፣ ነውራችንን የሚደብቅልን ጌታ ነው። በዚህ ተቃራኒ ደግሞ የሰዎችን ነውር ደግሞ እንዳንከታተል ነብዩ አለይሂ ሰላቱ ወሰለም የወንድማችሁን ነውር አትከታተሉ፣ የወንድሙን አውራ ወይም አይብ ችግር የሚከታተል ሰው አላህ የራሱን አይብ ይከታተልበታል። አላህ ደግሞ የራሱን አይብ የሚከታተልበት ሰው ያጋልጠዋል። እኛ ስንት አይብ የተሸከምን ሰዎች እየሆንን ከፊሎቻችን ፎቶ እያነሳን ከፊሎቻችን ቪዲዮ እያነሳን የሰው ነውር የምንከታተል ሰዎች ብዙዎች አለን። ነገር ግን አንድ ሰው ከአንድ ሰው ቢቀያየም ይቅርታ ሊጠያየቅ ይችላል። በሚዲያ ያወጣህበት ዓለም ላይ ነውሩን ያሳየህበት ሰው በዚህ መልኩ ማስተማር የሚቻልበት አጋጣሚ እንደ እስላም አስተምሮ የለም። የምድራችን ጨካኝ መጥፎ ሰው ተብሎ የሚጠራው ፊርዓውን ነው። ፊርዓውንን ግን ሙሳ ወደ ፊርዓውን ሲላክ ኢዝሃብ ኢላ ፊርዓውን ኢነሁ ጠጋ ፈቁላ ለሁ ቀውለን ለይነን፣ ሄድ ወደዛ ድንበር ወዳለፈው ለሱም በለው ስትነግረው ግን ለይነን ለስለስ ባለ መልኩ አለ። ምድር ላይ የአላህ ቁጣ ይወረድበት የተባለ ፊርዓውን በእንደዚህ መልኩ ቁርአኑ ከነገረን እኛስ ወንድሙና እህቶቻችን በምን መልኩ ነው እያስተማርን ያለነው? ወጀዛኩሙላህ ኸይር።